ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። ለምንድን ነው ይህን በየዓመቱ የምናከብረው? እኛም እንድንነሳ ነው። አብረነው እንድንነሳ ነው። ተንሥኦ አንሥአ ኩሎ ሙታነ፣ እሱ ተነሳ፣ ተነስቶ ሙታንን ሁሉ አስነሳ። አብረነው እንድንነሳ ትንሣኤን በየዓመቱ እናከብረዋለን እንጂ ክርስቶስ በየዓመቱ እየተነሳ አይደለም። የትንሣኤ በዓል የሚባለው አይነሳ። እኛ ግን መነሳት አለብን ከነበርንበት ሁሉ። ይህንን እንድናደርግ ነው ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። አንተም ኃይልን ታጥቀህ ተነስ ካለህበት ነገር። ስንፍና ያለው ከስንፍናው፣ ውድቀት ያለው ከውድቀቱ፣ ተንኮለኛ የሆነ ሰው ከተንኮሉ መነሳት አለበት። ከዚህ እንድንነሳ ነው ክርስቶስ ተነሳ እያልን። እንደወደቁ ተነሳ ማለት ምን ለውጣለሁ? ለውጣለሁ እንዴ? እግዚአብሔርማ ድሮውም እኮ በመንበሩ እግዚአብሔር እሰ ይነብር ዲበ መንበሩ ቅዱስ። እግዚአብሔር ምንጊዜም ጽኑ ክቡር በሚሆን መንበሩ ጸንቶ ይኖራል። እሱ ምንጊዜም መዊቶ ሀዮ ነው። መዊቶ ሕያው፣ ሙቶ ሳለ ሙቶ ተነሳ። አንድም ብሎ ሊቃውንቱ መዊቶ ሕያው፣ ሙቶ ሳለም ሕያው ነው። እሱ እኮ ሙቶ ቆይቶ ኋላ ሕይወት አልተጨመረለትም። እሱ ጥንቱንም ሙቶ እያለ ራሱ ሕያው ነው። ሞተ በሥጋ ወሐይወ በመንፈስ ያለው ይህንን ነው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ በሥጋ ሞተ በመለኮት ግን ሕያው ነው። ለሱ ትንሣኤ የሚጨምርለት ነገር የለም። ተነሳ ተብሎ የሚነገርለት ለእኛ ትንሣኤን ለማስተማር ነው። ተነሱ፣ ውድቀት ይብቃችሁ ለማለት ነው።